እንግዲህ ለምን እንደሆነ አላውቅም አንዳንዶቻችን ሆሳና ላይ ምንም አይነት ልማት እንዳልተደረገ ምንም አይነት ስራ እንዳልተሰራ የሚያስቡ ሰዎች አሉ። በጣም ተዋርደናል ተንቀላል የምንል ወንድሞች አለን። ምናልባት አካባቢ ላይ ስለሌለን ሊሆን ይችላል። ተለብሴላት ተከናንባ ማራት ብሎ አማራ እንደምተረት ተረት ልንሆን አይገባም። ትላንትና እንዲህ አይነት መንገድ ላይ ሄደን እናቀም እኛ ስንማር በቅርብ እድሜያችን ላይ ያ አስፋልት ራሱ አልነበረም። ዛሬ ላይ ግን እግዚአብሔር ይመስገን የእግረኛ መራመጃ እንዲተሰርቶ ተስተካክሎ ባለበት ሁኔታ ላይ ይሄ ነገሮችን የምናናንቀው ወይም ደግሞ ከተማይቷን እያደገ ስላለ ይሁን ዝቅ ለማድረግ የምንፈልገው ነገር ግን አግባብ አይደለም ብዬ አስባለሁ። ከተማችን በጣም በሚያምር ሁኔታ ደስ በሚል እድገት ጎዳና ላይ ነው ያለችው። ተጨማሪ ልማት ከዚህ የበለጠ ልማት አስፈልገናል የምለው ጥያቄ ከሆነ ይሄ ድርድር የለውም። በትክክል ልክ ነው፣ ይገባናል። የክልል መንግስት እንደ ክልልነቱ በዚህ ከተማ ላይ ምንን አድርጓል፣ ከራሱ ባጀት ምንን ፈጽሟል የምለው ነገር ምላሽ ሊያገኝ የሚገባ ነገር ነው። ግን እንደ ከተማ በከተማ አቅም የሚሰሩ ነገሮች መጥፎ ነገሮች አይደሉም ብዬ ነው ልነግራቸው የምፈልገው። ከተማ በራሷ አቅም እንዲህ ብዙ ነጋዴዎች እንኳን በዚህ በኮሪደር ምክንያት ተፈናቅለው ባሉበት ሁኔታ ላይ ብዙ ስራ እየተሰራ ነው ያለው። ሀገር ደረጃ ራሱ ለከተሞች ውበት ትልቅ አቅምና ትልቅ ጉልበት ማለት ነጋዴ ነው። በመቀጠል የመንግስት ሰራተኛ ነው፣ ከስራ ግብሩ የሚከፍለው ማለት ነው። ስለዚህ የነዚህ ነጋዴዎችንም ሆነ የመንግስት ሰራተኞችን እንዲሁም ይሄንን ኮሪደር ልማቶችን እያሰሩ ያሉ ማጣጣል ወይም የተሰራው ነገር እንዳልተሰራ አድርጎ ከማሳየት ብንቆጠብና ያለውን ነገር ብንደግፍ ትላንትና ከነበርንበት ሁኔታ ምን ያህል ነገር ተሻሽሏል፣ ምን ያህል ነገር ተስተካክሏል የሚለውን ነገር ህልናችን የሚመሰክር ጉዳይ ስለሆነ መካድ የለብንም የሚል ሐሳብ ነው ያለኝ። ትላንትና በአህያ ጋሪ እንዲሁም ከመኪና ጋር ጠጠር ላይ ስንጋፋ ነው እኛ ያደግነው። ዛሬ ላይ እግዚአብሔር ይመስገን በእንዲህ አይነት ደስ በሚል ወክዌይ ላይ እየተጓዝን ነው የምንገኘው። ሆሳና እውነት ብንናገር በእድገት ጎዳና ላይ ነች። በጣም በመታይ ደስ በሚል በእድገት ጎዳና ላይ ነች። ሁላችንም በአንደበት ሰዎችን ከምንወጋ ከምናሳቅቅና ከምናሳፍር ወይም ከምናሸማቅቅ የአቅማችንን እስቲ እዛ ቦታ ላይ አንድ ችግኝ እንግዛ ብለን ገንዘብ እንላክ፣ ትንሽ ነገር ድጋፍ እናድርግ። ከዚህ በበለጠ እንድሰራ የሚሰሩ ሰዎችን እንድናበረታታ ይገባል የሚል ሐሳብ አለኝ። ገና እየተሰራ ባለበት ሁኔታ እንኳን ከዚህ ይሄን ያህል አምሮ ነው የሚገኘው። በሰላም በእግራችን ወክ እያደረግን የምንሄድበት ጎዳና ዘና ብለን ደረታችንን አስፍተን የምንሄድበት ወክዌዎች አሉን። እግዚአብሔር የተመሰገነ ይሁን።